ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ በዚህ ቪዲዮ ወደ እናንተ ይዤላችሁ የመጣሁት ዲቪ 2027 የማመልከቻ ጊዜ ከቀናት በኋላ ክፍት የሚደረግ መሆኑን ታውቋል። ታዲያ ዲቪ 2027 አፕላይ ለማድረግ የወጡ በዝርዝር የተቀመጡ አዳዲስ መስፈርቶች አሉ። እነዚህ አዳዲስ መስፈርቶች ምንድን ናቸው? የትኞቹ ሀገራት ዲቪ 2027ን አፕላይ ማድረግ ይችላሉ? የትኞቹ ሀገራት ደግሞ እገዳው እንደተጣለባቸው ቀጥለዋል? የሚሉትን አብረን የምናይ ይሆናል። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ታዲያ ዲቪ 27 አፕላይ ለማድረግ በዝርዝር ከተቀመጡ አዳዲስ መስፈርቶች መካከል በዌብሳይቱ ላይ እንደምትመለከቱት የመጀመሪያው መስፈርት ሬጅስትሬሽን ፊ ነው። እንግዲህ ይህ የምዝገባ ክፍያ ያው ብዙም አይደለም፣ ግን አዲስ ነገር ነው። እንግዲህ እስካሁን በነፃ ሲደረግ የነበረ ነው ማለት ነው። እንግዲህ ዲቪ 2027 ላይ ግን ማንኛውም ሰው ለመመዝገብ የመጀመሪያ $1 የሚከፍል ይሆናል ማለት ነው። እንግዲህ ይህን ክፍያ ለመክፈል የተለያዩ ፔመንት ሜትዶች አሉ። ከዚህ መካከል በዚህ በክራይቴሪያው ፊት ለፊት ላይ መጨረሻ ላይ እንደምትመለከቱት ሊንክ አለ። ይህን ሊንክ በመጠቀም ወደ ውስጥ በመግባት ነው እንግዲህ ኢንስትራክሽኑን ፎሎ በማድረግ ክፍያ የምንፈጽምበት ሜትር ነው ማለት ነው። ስለዚህ ኤሌክትሮኒክስ ፔመንት ነው መክፈል የሚቻለው። ሌላኛው ይህ ክፍያ ሊመለስ የማይችል ነው ማለት ነው። የማይመለስ ክፍያ ነው ወይም ነን ሪፈንዴብል ፊ ነው የሚባለው ማለት ነው። እንግዲህ ይህ ክፍያ ለተለያዩ ፍጆታዎች የሚውል መሆኑም ሌላኛው ፐርፐዝ ኦፍ ፊ በማለት አስቀምጠውታል ማለት ነው። ሌላኛው ኮንሱላር ፊ ነው። ይህ ደግሞ እንግዲህ እድለኛ ሆኖ እጣው የወጣለት አመልካች ካለ ማለት ነው ይህን የሚከፍለው ክፍያ ነው። $330 ተቀምጧል ማለት ነው ኮንሱላር ፊ። እንግዲህ እያንዳንዱ መስፈርቶች ላይ የራሳቸው የሆነ ሊንክ አስቀምጠዋል ማለት ነው። ወደ ውስጥ በመግባት የበለጠ ተጨማሪ መረጃዎችን ሊንኩን ክሊክ በማድረግ ገብተን ብዙ መረጃዎችን ማየት እንችላለን ማለት ነው። እንግዲህ የትኞቹ ሀገራት ዲቪ 2027ን አፕላይ ማድረግ አይችሉም የሚለውን በእርግጥ እስካሁን ይፋ የሆነ ነገር ባይኖርም፣ ነገር ግን የተቀመጠው መረጃ እንደሚያሳየው ይህ እገዳ ለዲቪ 27 አፕላይ ለማድረግ ሊቀጥል እንደሚችል እና ማዕቀቡ የተነሳላቸው ሀገራት ካሉ እንደሚያሳውቁ ነው የተገለጸው። ይህ እንደዚህ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። እንግዲህ ዲቪ 26 ላይ አፕላይ ሲደረግ የታገዱ ወይም ማዕቀብ የተጣለባቸው የተለያዩ ሀገራት እንደነበሩ ይታወቃል። ይህ እገዳም ለዲቪ 27 ሊቀጥል እንደሚችል አስቀምጠዋል። ይህ እገዳ እየተነሳላቸው ወይም የሚነሳላቸው ሀገራት እንግዲህ በቅርብ የምናየው ይሆናል ማለት። ሌላኛው ከዚህ በፊት እንደሚታወቀው የነበረ መስፈርት ነው። ያው ፓስፖርት፣ ፎቶ እንዲሁም ሌሎች የራሳችን ፕሮፋይሎች በዝርዝር እንደሚያስፈልጉ ይታወቃል። ያው ፓስፖርት ካለ ፕሪፈሬብል ነው። ነገር ግን ናሽናል አይዲም ካለ እሱን መጠቀም እንደምንችል ተገልጿል ማለት። ሌላኛው ያው ምዝገባውን ለማካሄድ በዲቪ 2027 ላይ የዚህን ምዝገባ ለማካሄድ የመጀመሪያው መስፈርታችን ያው ኤሌክትሮኒክስ ፔመንት መፈጸም እንዳለብን ነው። ሌሎች ሙሉ ፕሮፋይላችን፣ በርዝዴት፣ በርዝ ካንትሪ፣ ሙሉ ፕሮፋይላችን፣ ስማችን እስከ አያታችን ሙሉ የምንመራው የሚያስፈልገን መረጃ በሙሉ ማዘጋጀት ወይም ማስገባት ይጠበቅ። ሌላኛው እንግዲህ ጥራት ያለው ፎቶ በደንብ የሚታይ ሁለቱም ጆሮአችን ሙሉ ፌሳችን በጥራት ሊያሳይ የሚችል ዋይት ባክግራውንድ ያለው እንግዲህ እዛ ላይ ስፔሲፊኬሽን ኦፊሻል ሳይታቸው ላይ የተቀመጡ ስፔሲፊኬሽኖች አሉ ማለት ነው። ሪኳየርመንቱ ምን እንደሆነ እዛ ላይ ተቀምጧል። እሱም በማየት በዛ ልክ መዘጋጀት ያስፈልጋል። ሌላኛው እና የመጨረሻው ዲቪ 2027 አፕላይ ለማድረግ አሁን በቅርቡ ክፍት የሚደረግ ይሆናል ማለት ነው። ይህንም አፕላይ ለማድረግ እና ክፍያው እንዴት እንደሚከፈል ቪዲዮ የምሰራላችሁ ይሆናል ማለት ነው። እሱን ለማየት እሱን በማየት አፕላይ እንድታደርጉ የሚያስፈልጉትን መስፈርቶች አዘጋጅታችሁ እንድትጠብቁ አሳስባለሁ። ሌላኛው አፕላይ እንዲደረግላችሁ የምትፈልጉ ደግሞ በውስጥ እንድታናግሩን ጠይቃለሁ። እንግዲህ ውድ ተመልካቾቻችን ቪዲዮዎችን ስለተከታተላችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ደግሞ ይህ ቪዲዮ ከተመቻችሁ እንድታበረታቱን እንጠይቃለን። ይመቻችሁ።